ሰላም እንዴት ናችሁ? ለመጀመሪያ ጊዜ ነው ቲክቶክ ላይ በቪዲዮ ስመጣና አንድ በጣም ግርም ያለኝ እውነተኛ ታሪክ የሆነ ስቶሪ ልንገራችሁ። ጎረቤቴ ናት። ወጣት ናት፣ በእኔ እድሜ ናት። ከ22 እስከ 23 ዓመት ቢሆናት ነውና የህይወት ታሪኳን ስትነግረኝ እንደዚህ ነበረ። የዛሬ 10 ዓመት አካባቢ፣ የዛሬ 8 ዓመት ምናምን አካባቢ የስምንተኛ ክፍል ተማሪ ያለች ከአንድ ልጅ ጋር ማውራት ትጀምራለች። ግንኙነታቸው በምን ይጀምራል? በፌስቡክ። እዛን ሲሉ ተገናኝተው አያውቁም። ለስንት ዓመት ያክል ለ4 ዓመት ምናምን ሰው የመቀሌ ዩኒቨርሲቲ ተማሪ ነበርና በአጋጣሚ ነበር ተዋወቃቸውና ስትነግረኝ አፌን ከፍቼ ነው የሰማኋት። ማለት ሰው ለካ ይሄ ሁሉ ታሪክም ያሳልፋል። ለኛ ማንራመደው ይመስለን በጣም ብዙ አይነት ታሪኮችን የሰው ልጅ ያሳልፋልና ከዚህ ልጅ ጋር ያወሩ እሱ የመቀሌ የመጨረሻ ዓመት ዩኒቨርሲቲ ተማሪ ሆኖ እሷ 8ኛ ክፍል ተማሪ ሆና ግንኙነታቸው ተጀምሮ ያወሩ 1 ዓመት 2ኛ ዓመታቸው ይመጣል። እሱም ተመርቆ ይወጣል፣ እሷም 9ኛ ክፍል ትገባለችና ወሬያቸው እያደገ ይመጣና አንድ ቀን መገናኘት አለብን ብለው ቀጠሮ ይዙና ሊገናኙ ቀን ይይዙና መገናኘት አለብን ምናምን እሷም ሲያወሩ ወሬያቸው በጣም ይጨምርና ናፍቆት ደረጃ ላይ ይደርሳሉ። እዛን የሚገናኙበት ቀን ተቆጥሮ ምናምን ሊገናኙ እሷም ያለ የሌላትን ተሽቀርቀራ አምሮባት አጊጣ እሱን ለማግኘት ትወጣና ታክሲ ይዛ፣ የተገናኙት ሳር ቤት አካባቢ ነው። ታክሲ ይዛ ወደ ሳር ቤት እሱ ጋር እየሄደች አንድ ነገር ያጋጥማታል። ይሄንን ደግሞ በቀጣይ የምነግራችሁ ይሆናል። አሁን የክላስ ሰዓቴ ስለደረሰ ሊሄድ ነው። ፎሎ በማድረግና ቀጣይ ብላችሁ ደግሞ ኮሜንት ላይ ጻፉልኝ። እውነተኛ ታሪክ ነው። እኔም አጓግቶኝ አፌን ከፍቼ የሰማሁት ታሪክ ነው። የት እንደደረሰችም መጨረሻውንና ያቺን ልጅም ማሳያችሁ ይሆናል።